ሰላም እንኳን ወደ ሳምሪ ሚዲያ በሰላም መጣችሁ። ዛሬ ይረዳሻል ብዬ ያሰብኩትን የእናቶች ጊዜ አጠቃቀም ላይ የምናወራ ይሆናል ማለት ነው። በተለይ የተለያዩ የቤት ውስጥ ስራ እየሰራችሁ ጊዜያችሁን ለምታሳልፉ ለምሳሌ ልጆች መንከባከብ፣ ምግብ ማብሰል እንዲሁም የተለያዩ ቤት ውስጥ የሚከናወኑ የቤት ውስጥ ስራ በመስራት ድካምና ጭንቀት ውስጥ ለገባሽ እናት ነው ይህ ቪዲዮ። እናትነት በራሱ ትልቅ ሀላፊነት ነው። ሰዎች አንድ እናት እቤት ስትውል ቁጭ ብላ ወይም ፊልም እያየች ዘና ብላ የምታሳልፍ ይመስላቸዋል። ነገር ግን እውነታው በብዙ ስራ በብዙ ድካም እና እረፍት ማጣት ነው የምታሳልፈው። ስለዚህ ዛሬ የተወሰነ የጊዜ አጠቃቀምሽን እንድታስተካኪ የተወሰነ ነገር ልንገርሽ። ለምሳሌ ቀለል አድርገሽ ነገ ለምትሰሪያቸው ስራዎች ዛሬ ማታ በትንሽ ወረቀት ላይ እቅድሽን ጽፈሽ ማድር ነው። በመቀጠል ሁሉም ነገር ፐርፌክት እንዲሆን አትጠብቂ። አንዳንዴ ራስሽን ለማሳረፍ መተው ያለብሽን መተው፣ አስቸኳይና አስፈላጊ የሆነውን ነገር ቅድሚያ ሰጥተሽ መስራት አለብሽ። ተደራራቢ ድካምና ጭንቀት መሰልቸትና ደስታን ያሳጣል። ስለዚህ ደስተኛ ህይወትን ለመምራት ራስሽን እያሳረፍሽ በእቅድ የምትመራ እና የራሷን ቫልዩ የምታውቅ ዋጋዋን የምታውቅና ጠንካራ እናት መሆን አለብሽ። ምንም እንኳን የእናትነት ኃላፊነት ከባድ ቢሆንም ጊዜ የለኝም በማለት ራስሽን መርሳት የለብሽም። ኃላፊነት እንዳለ ሆኖ ራስሽንም መርሳት የለብሽም። ራስሽን በደንብ መጠበቅ አለብሽ። ለምሳሌ ቤት ስታጸጂ ፌስ ማስክ እየተቀባሽ ፊትሽን መንከባከብ፣ እንዲሁም እንጀራ ስትጋግሪ ፀጉርሽን መንከባከብ፣ ሄር ማስክ ተቀብተሽ ልክ እንጀራሽን ስትጨርሺ ፀጉርሽን ታጥበሽ ሻወርሽን ወስደሽ ንጹህ ልብስ ለብሰሽ ደስተኛ መሆን አለብሽ። ይሄ ያልኩሽ ለምንድነው? ብዙ ጊዜ እናቶች ቤት ውስጥ ጊዜያቸውን ሲያሳልፉ ራስ መጣል አለ። የትዳር አጋራቸውም በተደጋጋሚ የተለያዩ ቦታዎች ላይ ኮምፕሌን ሲነሳ ይታያል እና ለሱም ብቻ ሳይሆን እቤት ውስጥ ስትይ ራስሽ ራሴን ጣልኩ በሚል ለራስሽ ዝቅ ያለ አመለካከት እንዳይኖርሽ ንጹህ በመሆን ራስሽን ስትንከባከቢ ደስተኛ ትሆኛለሽ። በተጨማሪ ራስ መጠበቅ ማለት ንጹህ መሆን ብቻ ማለት አይደለም። ራስ መጠበቅ ማለት እረፍት እያደረግሽ ጤናሽንም መጠበቅ ነው። ምክንያቱም የብዙ እናቶች ውሎ ከሰው በፊት ይነሳሉ፣ ቀኑን ሙሉ ሲሰሩ፣ ልጆች ሲንከባከቡ፣ የቤቱን ስራ ሲያከናውኑ ይውሉና የሚተኙትም ከሰው በኋላ ነው። ስለዚህ ይሄ ለራስሽ ምንም አይነት ጊዜ እየሰጠሽ አይደለም ማለት ነው። ሰውነትሽን እያሳረፍሽ አይደለም ማለት ነው። ሰውነትሽ እና አይምሮሽ በራሱ ማረፍ ይፈልጋል። ለምሳሌ ሁልጊዜ ተደጋጋሚ አይነት ከሰው በፊት ተነስተሽ ከሰው በኋላ የምትተኝ ከሆነ አይምሮሽና ሰውነትሽ በራሱ ይደክማል። ስለዚህ ለራስሽ ደስታን መስጠት የምትችው መፍጠር የምትችው ራስሽ ብቻ ነሽ እና ለምሳሌ ጠዋት ጠዋት የትዳር አጋርሽን ልጆችሽን ወደ ትምህርት ቤት ከሸኘሽ በኋላ ቀጥታ ወደ ስራ አትግቢ። ይሄን ምልሽ ለምንድነው? እኔ ከዛ በፊት የማደርገው ልማድ እኔን ስለጎዳኝ ዛሬ ከኔ እንድትማሩ የህይወት ልምዴን ነው እያከፈልኳቸው ያለሁት እና እነሱን ከሸኘሽ በኋላ ቢያንስ ለ20 ለ30 ደቂቃ የተወሰነ እረፍት አድርጊ። በሚያዝናናሽ ነገር ለምሳሌ ቡና በመጠጣት ሊሆን ይችላል፣ ወይም በዝምታ እረፍት ማድረግ ሊሆን ይችላል፣ መዝሙር ሙዚቃ እየሰማሽ ሊሆን ይችላል። በአዲስ ኢነርጂ በአዲስ መንፈስ እንድትነሽ ያደርግሻልና ሌሊት ተነስተሽ የቤቱን ቁርስ አዘጋጅተሽ በልታችሁ እነሱን ሸኝተሽ እንደገና ዳይሬክት ወደ ስራ ወደ ቤት ማጽዳት ወደ ምግብ ማብሰል ዳይሬክት ወደ ቤቱ ስራ የምትገቢ ከሆነ መንፈስሽ፣ አይምሮሽ፣ ሰውነትሽ፣ አካልሽ እየደከመና እየዛለ ነው የሚመጣው። ግን ሁልጊዜ ማድረግ ያለብሽ ልማድ ምንድነው? እነሱን ከሸኘሽ በኋላ ቢያንስ በነገርሽ ላይ 10 ደቂቃ በራሱ አቅም አለው። በጣም ፓወርፉል ነው። የ10 ደቂቃ እረፍት ለኛ ቀላል ይመስላል እንጂ 10 ደቂቃ እረፍት አድርገሽ ወደ ስራ ስትገቢ በአዲስ ኢነርጂና አቅም ነው የምትነሹ። ስለዚህ ቢያንስ ከ20 እስከ 30 ደቂቃ እረፍት ብታደርጊ፣ ለራስሽ ጊዜ ብትሰጪ፣ ዘና ብትይ፣ በዛ ሰዓት ውስጥ ቡና በመጠጣት ሊሆን ይችላል፣ በሚያስደስትሽ ነገር ያችን እረፍት ወስደሽ ከ20 ከ30 ደቂቃ በኋላ ድጋሚ ወደ ስራ ስትገቢ ለራስሽ አዲስ ኢነርጂና አቅም ነው የምትሰጪው ማለት ነው። ስለዚህ አንድ
ይሄንን ማድረግ አለብሽ ማለት ነው። ሁለተኛው ደግሞ ምንድነው? ስራሽን ከጨራረስሽ በኋላ ማታ ላይ ልጆችሽን ካስተኛሽ በኋላ ሊሆን ይችላል። ተጣጥበሽ እግርሽን ለብ ባለ ውሃ ሻምፖ ሎሚ አድርገሽ ዘፍዘፍ ማድረግ። ከምንም በላይ እንዳልኩሽ ራስሽን ቫልዩ ማድረግ አለብሽ የራስሽን ዋጋ ማወቅ አለብሽ። ያ ደግሞ ምንድነው? ሁልጊዜ ተመሳሳይ ላይፍ ስታሳልፊ ነገሮች ድግግሞሾቹ እየሰለቹሽ እንዲመጣ ያደርጋል። ግን ቢያንስ ራስሽን ቴክ ኬር ማድረግሽ አንቺ ራስሽን መጠበቅሽ ለራስሽ አዲስ መንፈስ እንዲሁም ደስታን መፍጠር የምትችይ ይሆናል ማለት ነው። ስለዚህ ማታ ማታ ከመተኛትሽ በፊት ለ5 ደቂቃ ዘፍዘፍ አድርገሽ ለቅለቅ ብለሽ ተቀባብተሽ ቫዝሊን ሊሆን ይችላል የሚመችሽን ሎሽን ሊሆን ይችላል ተቀብተሽ መተኛት። ይሄም አይመስልም እንጂ በጣም የሚሰጥሽ እርካታ አለና እንደዛ ማድረግ ትችያለሽ ማለት ነው። ሌላው ደግሞ በዋናነት የህይወትሽ ቁልፍ የሆነው ነገር ምንድነው? ጸሎት ማድረግ ነው። ያ ብዙ ጊዜ በስራ የዋለ ሰውነት ድካም ምናምን ስለሆነ የሚታይሽ ቀጥታ ስራሽ እንዳለቀ ወደ አልጋ መሮጥ ነው። ግን ለ2 ለ3 ደቂቃም ሊሆን ይችላል በሰላም ስላዋልከኝ በሰላም አሳድረኝ ብለሽ ፈጣሪሽን አመስግነሽ እንዲሁም ከበረታሽ ደግሞ እንደ ሃይማኖትሽ በባይብል ሊሆን ይችላል በጸሎት መጽሐፍ ጸልየሽ መተኛት። ጠዋትም ስትነሺ ተመሳሳይ ነገር ግዴታ ረጅም ደቂቃ መሆን የለበትም። ያ ብዙ ጊዜ ጸሎት ሲባል የምናስበው ረጅም ደቂቃ ይወስድብኛል ከዛ ደግሞ የቤቱን ስራ ምናምን ታስቢያለሽ እና ጊዜ የለኝም ምናምን በማለት ግን ከምንም በላይ የህይወታችን ቁልፍ የሆነ ነገር ስለሆነ ጠዋትም ስትነሺ ለ2 ለ3 ደቂቃ በሰላም ያሳደረገኝ አምላኬ በሰላም አውለኝ ብለሽ ሌላ የምትጨማምሪው በራስሽ መጸለይ ያለብሽ ጸሎት ካለ ፈጣሪሽን አመስግነሽ ወደ ውሎሽ ትገቢያለሽ ማለት ነው። ስለዚህ እነዚህን ቁልፍ የሆኑ ነገሮችን ተጠቀሚ የራስሽን ቫልዩ እወቂ። ቤት በማዋል ቤት ነው የምውለው ኢንካም አላመጣም ልትይ ትችያለሽ። ግን ውጪ ካለው ሀላፊነት በላይ ቤት ውስጥ ትልቅ ዋጋ እየከፈልሽ ነው። ምናልባት ውጪም ሰርታችሁ የምታውቁ እናቶች ታውቁታላችሁ እቤት ውስጥ ያለው ጫና ውጪ ካለው በላይ በጣም ከባድ ነው። እንዳልኳችሁ የቤት ሀላፊነት አለ። እቤት ስትውይ ራሱ የሆነ ዲፕሬሽን አለ። ብዙ ሀላፊነቶች አሉ። ስለዚህ ይሄን ሁሉ ተቋቁሞ ሀላፊነትን መወጣት ራሱ ብቃት የሚጠይቅ ነገር ነውና እባካችሁ ሌሎች ሰዎችም የእናትነትን ቫልዩ አታሳንሱት የእናትነትን ቫልዩ በደንብ ተረዱት። አንቺም ውጪ ስራ የለኝም ብለሽ ወይ ከከሊት ጋር ራስሽን ኮምፔር አታድርጊ። አንቺ የምትኖሪው እንደራስሽ አቅም እንደራስሽ ቤት እና የራስሽን ህይወት ነውና ከማንም ጋር ራስሽን ኮምፔር አታድርጊ ከማንም ጋር ራስሽን አታወዳድሪ። ስለዚህ ለዛሬ ልልሽ የምችለው ይሄ ነው። ቀጣይም ለኔ የጠቀሙኝን የህይወት ልምዶቼን ሼር የማደርግሽ ይሆናል ማለት ነው። በሰፊው እንድንወያይበት የምትፈልጊው ያስጨነቀሽ ግራ ያጋባሽ ወይም ደግሞ ከኔ ህይወት እንዳካፍልሽ የምትፈልጊው ነገር ካለ ኮሜንት ላይ አስቀምጪልኝ። ይሄ ቪዲዮ ከተመቸሽ ቤቱን ሰብስክራይብ አድርጊ። አመሰግናለሁ ቸር ቆዩልኝ።